እኔ በፊት እዚህ ውስጥ ነበር የምተኛው። ይሄ ቤቱ አሁን ይሄ ይመስላል። እንደዚህ ድቀት ሆነዋል ማለት ነው። አሁን የለም በቃ በጭራሽ ማለት ነው። ቤቱ ዳሜጅ ሆነዋል እና እኔን ደግሞ ማለት ነው ፈጣሪ ሲጠብቀኝ እዚህ ጋር ነበረ ይሄ አልጋዬ ነበረ። እዚህ ጋር ነበረ ስተኛ የነበርኩት። ከዛን ዳሜጅ ሲሆን እኔ ግን እዚህ ጋር ነበርኩ፣ ተረፍኩ ምንም ሳልሆን ማለት ነው። ይሄ በፈጣሪ ቸርነት እኔ ከዚህ ቤት ውስጥ በሰላም ወጣው ማለት ነው። ከባድ መሳሪያ ነው ቤቱን የመታ። ከዛም በኋላ እኔ ብቻ ነበረ እዚህ ውስጥ የተኛሁት ነበር። ማታ አዳር ስለምሰራው ቀን ቀን ደግሞ እዚህ ጋር ነበር የምተኛው። ከዛም በኋላ ዳሜጅ ያደረገ ቤቱን። እኔ ግን በሰላም ወጣው። ፈጣሪ ሲጠብቅ ምንም አትሆንም ማለት ነው። እና እንደዚህ ነው። በውጭ በኩል ደግሞ ቤቱ ይሄን ይመስላል። እንደዚህ ነው ዳሜጅ የሆነው። ከዛ ፈጣሪ ያወጣኝ ነኝ ደግሞ ማለት ነው። እዚህ ቤት ውስጥ ደግሞ ጄኔሬተር ነበር የምናስቀምጠው። ኬሚካል እዚህ ጋር መታና አንድ ሰው ሞተ። ይሄ ደግሞ የፒደራስ እንትን ነው፣ ፈንጅ ነው። እዚህ ጋር ደግሞ ትላንት ነው እኔ በዚህ ጋር እያለፍኩ በኬሚካል ቦምብ ነው ኬሚካል ድሮን ነው የመቱት። መንገዱ ደግሞ ይሄን ይመስላል። በዚህ ጋር ነው የምንሄደው። ይሄ አስፋልት ነበረ በፊት፣ አሁን ዳሜጅ ነው እንጂ አሁን ደግሞ የፒደራስ ኬሚካል እየመጣ ነው። እሱ ወደኛ እየተቀረበ ስለሆነ አሁን በሩጫ ነው ወደ ቤት የምንሄደው ማለት ነው። ቺና ይሄ ደግሞ ድሮን ነው፣ ናሽ ነው የራሻ ማለት ነው። ይታያል። እዚህ ጋር ደግሞ በከባድ መሳሪያ ነው የመጡት። ከባድ መሳሪያው ይሄን ነው። አሁን ወደ መሬት ውስጥ ገብቶ ሳይፈነዳ ቀርቶ ነው። ቢፈነዳ ዳሜጅ ያደርግ ነበረ መሬቱን። ይሄ አሁን እንትን ግሪን ኤሪያ ውስጥ ነው ያስቀመጡት እና አሁን ሰው ወደዚህ እየሮጠ ድሮኑን ሊያልመልጥ ወደዚህ ስሮጥ ይሄን ይረግጣል። ከዛም በኋላ ይሄ ይፈነዳል ማለት ነው። እና ፊደራሶች እንደዚህ ናቸው ስራቸው። ፊደራስ ማለት ደግሞ ዩክሬን ናቸው፣ እናታችሁን እንጂ። አሁን ይሄን እኔና ይሄ ልጅ አሁን አንድ ላይ ነው የምንሰራ በዚህ መንገድ ላይ ማለት ነው። እሱ አሁን ወደ 10 ሜትር ከኔ ይርቃል። ምክንያቱም እዚህ አካባቢ ከባድ መሳሪያ ከወደቀ አንዳችን እንተርፋለን ማለት ነው። አንድ ላይ ከምንሞት አንድ ሰው ይተርፋል። ሜቢ ተጎድቶ አንድ ሰው ከተጎዳ አንድ ሰው ደግሞ አንዱን ያግዛል። ለዛ ነው እና አንድ ላይ መሄድ አይቻልም እዚህ ራሽያ ውስጥ። ራሽያ ወታደር ሆነክ ማለት ነው እንዴ። አሁንም አየሁ እዚህ ጋር አያቸው። የዩክሬን ስራ እንደዚህ ነው። ሸገጤ ናቸው ዩክሬኖች እዚህ ጋር እና እናታችሁን። አረ በቃ እዚህ አካባቢ ደግሞ በቃ ይበዛል ይሄ ፈንጂ ማለት ነው። ያው እዚህ ጋር አለ እና እዚህ ጋር አለ እንዴ እዚህ ጋር እና በቃ እንደዚህ ነው ስራችሁ። በጣም ደደብናችሁ። በቃ በየመንገዱ ነው ያስቀመጡት ፈንጁን ማለት ነው። ፊት ለፊት አይገጥሙም እኛን። እኛ እኮ እሱን ነው ነበር የምንፈልገው። በቃ ወደ ኋላ ይሸሻሉ። በቃ እኛ ደግሞ እነሱን ልናጠፋ ብለን በቃ አልቻልንም። በቃ ይሸሻሉ ወደ ሰው ያለበት ሲቪል ያለበት ወደዛ ነው የሚሸሹት። እኛ ደግሞ ሲቪሊያንን መንካት አንፈልግም። እና እንደዚህ ነው በቃ ያለ ነገር እንጂ ዩክሬንን በአንዴ እናጠፋ ነበረ። እዚህ ቤት ውስጥ ደግሞ የሆነ ሰው ጋር ሁለት ሆነን ወደ ጦርነት ቦታ እየሄድን እያለን ከዛም በኋላ በኬሚካል በዛ በኩል በር ነው እና በኬሚካል ቦምብ ኬሚካል ድሮን ተመታ ልጁ። አሁን ሆስፒታል ነው ያለ፣ ግን ደህና ነው። ይሄ ደግሞ ምግብ ወደዚህ ሊያመጣ ብሎ በኬሚካል ቦምብ ተመተው ነው። የኛ ነው መኪናው። ዛሬ ደግሞ በረዶ እንደዚህ እየወረደ ነው። ትንሽ ነው ግን ያው ብዙም አይደለም። እና በረዶ ሊጀምር ነው። በቃ አሁን ከዚህ በኋላ በረዶ ነው እዚህ ሀገር ማለት ነው።